ሰላም የኔ ሙያ ቤተሰቦች እንዴት ናችሁ? እንዴት ከርማችኋል? እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ቲጂ ነኝ። ዛሬ ደግሞ በሌላ በአዲስ ቪዲዮ ወደ እናንተ መጥቻለሁ። እንደምትመለከቱት ከፊታችን ያዘጋጀነው የሱፍ ፍሬ አለ። ዛሬ የምንሰራው ደግሞ የሱፍ ፍትፍት ነው። ያው ሱፉን ለመስራት መጀመሪያ ውሃ ማፍላት ይኖርብናል። ውሃው ከፈላ በኋላ ይህንን ሱፋችንን እዚህ ውስጥ በመጨመር ከላይ ይሳፈፋል ግን ከ5 ደቂቃ በላይ ማብሰል የለብንም። ምክንያቱም ብዙ ባበሰለ ቁጥር ይጠቁራል፣ ነጭ ሊሆን አይችልልንም ማለት ነው። እና ይህንን ቪዲዮ እንግዲህ ለእናንተ ለማሳየት ቀደም ብዬ ግን እኔ ያዘጋጀሁት የሱፍ ውሃ አለ። በሱ ነው የፈተፈተው። ያለውን ሂደት ደግሞ አሳያችኋለሁኝ። ተከታተሉኝ። ይህን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ከኛ ጋር ቤተሰብ ይሁኑ። ስለምታበረታቱን እናመሰግናለን። በመቀጠል እንደዚህ ሱፋችን ከ5 ደቂቃ በኋላ ከበሰለልን ቶሎ ብለን ወደ ማውጣት ይኖርብናል፣ እንዳልኳችሁ እንዳይጠቁር እና እንደዚህ በንጹህ ጨርቅ ወይም ደግሞ በኪችን ሶፍት ላይ በማድረግ ሱፋችንን እንዲቀዘቅዝ ማድረግ ይኖርብናል። ምክንያቱም እንዳወጣ ነው ትኩሱን ማሽን ውስጥ ከከተት ነው ማሽናችን ድንገት ሊበላሽ ይችላል። አንዳንድ ሰዎች በካፌ ማሽን ነው የሚፈጩት። እኔ ግን በዚህኛው ማሽን የፈጨው ትንሽ ይሄ ማሽን ጠንካራም ስለሆነ በዚህ ማሽን እፈጨዋለሁኝ እና ቀዝቀዝ ያለ ትንሽ ውሃ አረግበትና እፈጨዋለሁ። አብራችሁን ቆዩ። ሱፋችንን በዚህ አይነት መንገድ አዘጋጅተነዋል። የሱፉን ውሃ ማለት ነው። ይህንን የሱፍ ውሃ ዛሬ አንጠቀመውም። እንደሰራን እና እንዳዘጋጀን እናሳድረዋለን ፍሪጅ ውስጥ ቀዝቀዝ እንዲልልን። ደግሞ ባናሳድረውም ምናልባት ደግሞ የቀዘቀዘ ውሃ በጣም የቀዘቀዘ ውሃ ከተጠቀማችሁ ወዲያው መጠቀም ትችላላችሁ። ግን እኔ ምን አድርገዋለሁኝ አሳድረዋለሁ ማለት ነው። እና ነጭ ሽንኩርትና ጤና አዳም አድርጌበታለሁኝ። ይሄኛውን ውሃ እንተውና ለዛሬ እኔ ግን ቀደም ብዬ ያዘጋጀሁት የሱፍ ውሃ እዚህ አዘጋጅቼ ነበር ያሳደርኩት በፍሪጅ ውስጥ። ያንን ለእናንተ ለማሳየት ነው የተጠቀምኩት። ዛሬ የምንጠቀመው በዚህኛው ነው ማለት ነው። ያንን ለእናንተ አሰራር ብዬ ነው የሰራሁት። ሽንኩርታችንን እዚህ እንጠቀማለን። ቀይ ሽንኩርታችንን ድቅቅ አድርገን ከትፈን በዚህ መልኩ እዚህ እንጠቀማለን። ቃሪያችንን አደርጋለን። በመቀጠል ጨው እንግዲህ የማትወዱ እህቶች ካላችሁ አታብዙ። ጨው እንጠቀማለን። ይሄ ኦሊቭ ኦይል ነው። ኦሊቭ ኦይላችንን ደግሞ እናደርጋለን።